ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል። እግዚአብሔር ዓለምን እንዲሁ የወደደበትን ፍቅር ማሳያ አንድ ልጁን ምን ብሏል? እስኪሰጥ ድረስ አንድያ ልጁን እስኪሰጥ ድረስ ነው የሚለውና ክርስቶስ ኢየሱስን የላከበትን ዓላማም እግዚአብሔር እዚህ ላይ ያስቀምጣል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ኢየሱስ ክርስቶስን ብዙ ቦታ ሲናገር እኔ ልፈርድባችሁ አይደለም የመጣሁት፣ እኔ እንደዚህ ልል አይደለም የመጣሁት ይላልና፣ ግን ከኃጢአታችን ሁሉ ያነጻን ክርስቶስ ኢየሱስ መጥቷል። በዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ስለዚህ ክርስቶስ ኢየሱስ የመምጣቱ ዋነኛ ዓላማው ምንድነው? ዓለም ምን እንዲል ነው? እንዲድን ነው። የመዳኛ መንገዳችን ዋናው ማለት ነው ክርስቶስ ኢየሱስ ነው። የምንድንበት እንዳንጠፋ የምንድንበት ዋነኛ ነገራችን ማን ነው? ክርስቶስ ኢየሱስ ነው። ስለዚህ በክርስቶስ ኢየሱስ ምን በሉ ነው የሚላቸው? እመኑ። በእርሱ የሚያምን ነው የሚለው ሁሉ የዘላለም ሕይወት እንዲኖረው ይላል። በእርሱ ካመንን ምን ይኖረናል? የዘላለምን ሕይወት እናገኛለን። አንጠፋም። የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ይላል። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና። ስለዚህ እንዳንጠፋ የዘላለም ሕይወትን እንዲኖረን በክርስቶስ ኢየሱስ ምን ማድረግ አለብን? ማመን አለብን። በእርሱ የሚያምን አይፈረድበትም ይላል። የፍርድ ቀን ይባላል። የፍርድ ቀን ሲመጣ በክርስቶስ የሚያምን ሰው ምን አይልም? አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ፣ በአንዱ በምን? በእግዚአብሔር ልጅ ስም ስላላመነ። የእግዚአብሔር ልጅ ስም ማን ነው? ኢየሱስ ክርስቶስ ነው አይደለ? ስሙ በኢየሱስ ክርስቶስ ስላላመነ አሁን ምን ብሎበታል? ተፈርዶበታል። ምክንያቱም ሁላችን ኃጢአተኞች ነንና። በእርሱ በማመን ግን ከኃጢአታችን ምን እንላለን? እንነጻለን፣ ይቅር እንባላለን፣ የዘላለምን ሕይወት እናገኛለን። እሱ ብቻ አይደለም፣ በብርሃን እንመላለሳለን። ብርሃን ወደ ዓለም ስለመጣ ሰዎች ስራቸው ክፉ ነበር ይላል። ከብርሃን ይልቅ ጨለማን ስለወደዱ ፍቃድ ተሰጥቶናል። በብርሃን መመላለስ እንችላለን፣ በጨለማ መመላለስ እንችላለን። መምረጥ ምርጫው ግን የማን ነው? የኛ ነው። በብርሃን መመላለስ ከመረጥን ኢየሱስ ክርስቶስን እንመን፣ ኢየሱስ ክርስቶስን እንከተል። አይ በጨለማ ካለን ደግሞ ያው ፍርዱ ለማን ነው? ለኛው ነው ማለት ነው። ስለዚህ ክፉን የሚያደርግ በብርሃን ይጠላል ይላል። በብርሃን የሚሄድ ሰው ሌላው መልካምን ነገር ነው የሚያደርገው ማለት ነው። ምክንያቱም የሚሰራው የሚያደርገው ነገር ሁሉ ምን ያለ ነው? የተገለጠ ነው። በጨለማ ግን የጨለማ ስራ ምንድነው? ክፋት ነው። ስለዚህ ክፋት ይሸፈናል፣ በጨለማ ነው የሚሰራው። በብርሃን የሚሄድ ግን ለሁሉ ክፍት ነው፣ ለሁሉ የተገለጠ ነው። ስለዚህ እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል ይላል። ዛሬ ወደ ብርሃን እንድንመጣ እንጋብዛለን። ብርሃን ኢየሱስ ክርስቶስ ነው። እኔ የዓለም ብርሃን ነኝ ይላል። እናንተ የዓለም ብርሃን ናችሁ ይላል። በቃ እኛ እሱን የምናመን ከሆነ እሱን እንመስላለን። ኢየሱስ ክርስቶስን እመኑ፣ ኢየሱስ ክርስቶስን ምሰሉ፣ ኢየሱስ ክርስቶስን ተከተሉ። ለሁላችን እግዚአብሔር ጸጋን ያብዛልን። ይህንን ቃል ነው በቃ የእግዚአብሔር ቃል ነው። በዮሐንስ ወንጌል ምዕራፍ 3 የተጻፈ ቃል ነው። በየትኛውም ሃይማኖት ውስጥ ብትሆኑ እስኪ ያላችሁን መጽሐፍ ቅዱስ ከፍታችሁ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ምንድነው የሚለውን ነገር እዩት። በእርሱ የሚያምን ነው የሚለው። ስለዚህ በክርስቶስ ወደ ማመን እንድንመጣ እግዚአብሔር እንዲረዳን እንላለን። ሰላም ሁኑ።